ቤት ገዝቶልሽ ይሆናል አንተስ ምን ይመስላል እኔ ካንቺ ጋር ስማማለሁ ሳል መኪና መሆን አለበት ቤት ገዝቶልሽ ቢሆን ኖሮ ካገኘሽ በኋላ ነበር እየወሰደ ሰርፕራይዝ እንዳለሽ የሚነግርሽ አይደል እኔ እንደዛ እንገምተው እንዴት አላሰብኩትም ህፃን ልጅ ነው ይገዛልሽ ያምሻል እንዴ ኖ ህፃን ልጅ ይዞልሽ መጣ ስሙ ቶሚ እህቱን በጣም ነው የሚወዳት የምን ማለት እንደሆነ ታውቃላችሁ አናቅ እህቱን ወደደች ማለት ነገ እኔ ቶሚን አገባለሁ ማለት ነው ሰመረልሽ ቀላል ሳሪ ቆንጆ እንዴት ነው ሳሊ ሰርፕራይዝ የሚሆንሽ ምን አገባ አይ እናንተ አንተዋወቅልሽ አርፈ ተቀመጥ ልጅ ግን ሁሌ እኔም ብቻ ነጥላ ስትከዳኝ ምን እንደምታስታውሰኝ ታውቃላችሁ አባቴ ሲከዳኝ ለማስታወስ መጀመሪያ ከእናቴ ወደ መውጣት ነበርብኝ ማን መሰለኝ ማንቺ እቺ ወይኔ ቶሚ ግን እቺ ሳሪ ጋር ጥራት ከሄደ እንድታበላሽለት ፈልጓል ማለት ነው በቃ ሊፕስቲክ ምናምን ታስጀምራታለች ያየናት ገደለች እሺ ሚጣ ውስጡኛ እንዴ ሰራላ ናግራት ሻንም ጋር አንተ ጉደኛ እንደዚህ ጉድ ሰራኛል ትልቅ ሰርፕራይዝ ነው ብዬሻለሁ በጣም እንጂ ታዲያ ግባ ቁርስ ልጋብዝ ሶሪ ቆንጆ እቸኩላለሁ ከአራት ሰዓት ጀምሮ የማያልቅ ስብሰባ አለኝ ከሰዓትም ቢዚ ነኝ እዚህ አጋጣሚ እንድትተዋወቁና አብራችሁ እንድትውሉ ብዬ ነው ያመጣሁት እሺ አይዞሽ በጣም ስዊት ልጅ ነች ተውበናት በደንብ ሳዝናናት ነው ሙላ አሚጣ ቆይ አንዴ ሀዊን ሸኝልኛል ኦኬ እሺ ሀዊ ሰናይት ሚቲ ቤተሰቦቼ ብቻ የሚጠቀሙበት የቤት ስሜ ነው ስሜ ግን ሰናይት ሳይሆን ሳራ ነው አውቃለሁ ታዲያ ካወቅሽ ለምንድን ነው ሰናይት ብለሽ የጠራሽኝ አልወጣኝም ሚቲ እስቲ ስሜ ሰናይት እንደሆነ ያስታወስኩሽ ራስታሽ ከሆነ ቅድም ቶሚ ሲያስታውቅ ነገሮች ነበር ምንድነው የፈተናሽ ነው ዛሬ አብረን ስንኖር የምጠይቅሽና የምታሳይ ነገሮች ዝርዝር በአጠቃላይ ቶሚን ለምመጥኝና እንደማመጥኝ በመዘኛ መስፈርት በልሽት ይችላል ምንድነው ምልክት ያደርግሽ አይ ምንም አይደለም ማዳመጥ እንደማችሁና የማስተዋል ችሎታሽ ደካማ እንደሆነ ነጥብ ያስኩሽ ባጭሩ ቀልብ ቢስ ማለት ነው እሺ ሰናይት ኢንስፔክሽን ከመጀመርሽ በፊት ኬክ ልጋብዝሽ ጣፋጭ አልበላም ጥርሴን ያመኛል ምንድነው ምልክት ያደርግሽው ኬክ ልጋብዝሽ ላልሽኝ ነጥብ ያስኩሽ ቴንክ ዩ ምስጋና ያስፈልገው መጥፎ ነጥብ ለምን አንዱ ጣፋጭ አብልተሽ ጥርሴን ልታሳምኝ ስለሞከርሽ ሲሆን ሁለተኛው ደግሞ በጉቦልሽ ወዲህ ስለነበር ኦኬ ልጋብዝሽ በማለቴ ሁለት ነጥብ አጣው ማለት ነው ኦኬ ታዲያው ምን ማድረግ ነው የምትፈልጊው አንቺ ለስመረጥሽ ጥያቄ ልጠይቅሽ ወይንስ ቤትሽን ማየት እንደምን ጥያቄ ጠይቂ ወንድሜ ወደሹ ነው ወይንስ ለገንዘቡ ነው የቀረበው መች መለስኩልሽ አያስፈልገው ያላስተዋወቅሽን ጓደኞች መልሰውሽ በነገራችን ላይ አንድ የረሳሁት ነጥብ ነበር በጓደኞቿ የማትኩ እሺ ቀጣዩ ጥያቄ ከወንድሜ በፊት ስንት ቦይፍሬንዶች ነበሩሽ በቃ
እኔ ወደ ቤት እንሂድ። ቤቴና ሰርችሽ ጥያቄዎችን እዛ መልስልሻለሁ። አይሻልም? ከዚህ በፊት በጎረቤታሞቹ ነጥብ ስትይዥ ስለምን እንደሆነ ትነግሪኝ ትችያለሽ? አዎ ለቤትሽ ንጽህና ነጥብ እያስኩልሽ ነበር። ነገር ግን ስለሚይዘው ነጥብ ለማየት መቻኮልሽ በራስ እንደማትተማመኝ ያሳያል። ስለዚህ አንድ ጥሩ አንድ መጥፎ ነጥብ አገኘሽ ማለት ነው። እንደዚህ ቁና የሚተነፍሽ ከሆነ ቀን ይረዝምልሽ። ለጥቂት አመጣሽ ነበር ስልቹ ከዚህ ለምን ምን ይመስልሻል? ሳሪ ትንሽ ልጅ ነች። ሳሪ ትንሽ ልጅ ነች። ቤቢሻ ወይ መቼ ነበር የሳራ ዕጣ ፈንታ የደረሰ? ቆይ ቤቢ እንደ ሳራ አፈር በልቷል? እኔ አንተ ምን ነው መሰለሽ አብ የሆነች የሚሊዮነር አርበኛ ልጅ ጠብስልሽ ነው በቃ ላግባሽ እያለ ጭቅጭቅ እያደረገ መቆሚያ ከመጫ ሲያሳጣት ሴት ልጅ አባቴን ካላስተዋወቅኩ ብላ ቤቷ መውሰድ። እሺ ወንድ ልጅ ሽማግሌ ናቸው ብሎ ያ አለ አይደል እንደለመደው ፈታ አብሎ መተርተሩ ሊጀምር ሲል ጊዜ ሰውየው ባድዋ ጦርነት ጊዜ የጣሊያን ወታደሮችን ኢንተርጌት ያደርጉ ነበር። ማይገናኝ ጥያቄ ጠይቀው ድንገት በሰገሌ ጦርነት ጊዜ የተዋጉበትን ቆመ ጠብቀኝ ጠመንጃ ይዘው ደሜን ደመከል አድርገውት ነው። አብሮሽ የሚኖር ሰው አለ? አዎ ሀዊ ትባላለች። ሩሜቴ ናት። ትልቅ ሴት ሆነሽ ከሩሜት ጋር መኖርሽ ራስሽ እንዳልቻልሽ ያሳያል። በዚህ ላይ ሩሜት እያለችሽ የራስሽን ፎቶ ብቻ መስቀልሽ ራስ ወዳድ መሆንሽን ያሳያል። ለመሆኑ ስራሽ ምንድን ነው? የካፌው ማናጀር ነኝ። የጓደኛሽ ካፌ እንደሆነ አውቃለሁ። ውሸታምና ስራ ፈት። የቤቱን ጨርሰናል። ጎረቤቶች ስላንቺ ምን እንደሚሉ መስማት ፈልጋለሁ። አንቺ ወሮበላ ወደ ትሮጫለሽ ደግሞ የማን ልጅ ነው የጠለፍሽው? ይሄን እንግዲህ አንዱን አዋክበሽ ኪሱ ልታወልቂ ይሆናል። የኔ እናት እንዲህ ስትያት ደህና ሰው መስላሽ ከሆነ ተሳስተሻል። ኮንዶሚኒየሙን ከመሬት ለመንቀል እያነቃነቀችው ምን ታፈጫለሽ? ከሳሳት ቋርሜ የኔ እናት አደራ አባትሽን ከዚህ የቀንጅብ አስጪው። ስንቱን ራቁቱን እንዳስቀረች አላየሽም? አንተ ከቃሊቲ እስከ ሳሪስ ድረስ ባሮጌ ቦርሽ ሊገጅ ሲያራሩት ያለሽ ከቃሊቲ እስከ ሳሪስ እንድታውቁት ያህል በድሮ በሬ ያርስ የለም። ነገር ግን ከነዛ ሁሉ ስህተቶች በመነሳት ለመስቀለኛ ጥያቄዎች ትክክለኛና ትልቅ ሰው የሚያስብል የተጠናባቸው መልሶች አዘጋጅቻለሁ። ኦኬ
ይሄ ማለት ለማንኛውም መስቀለኛ ጥያቄ ዝግጁ ነህ ማለት ነው። በጣም ጥሩ። ስለዚህ ብንጠይቅ እንደ ሳራ አይን አይፈጥም። በጭራሽ። እውነትህን ነው። ሞክሩ። እሺ ማግባት ትፈልጋለህ? ውሸት ፈጣንና ቀጠፍ ያለ መልስ ባላቅ ኖሮ አምነህ ነበር። እሺ አንድ ሴት ልጅ ጠበስክ። በጣም ያብታም ልጅ። በጣም ያብታም ልጅ። ልክ አልጋ ላይ ስትወጡ ቨርጂን ነኝ የምትደርስ እኔ ቆንጆ አይዞሽ እኔ ቨርጂን ነኝ። እባክህ ደፋ ቆይ እንዴት ነበር ስራ? ቻይናዎች መስራት ለማይችሉት ስራ አበሾችን እንደሚቀጥሩ ታውቃላችሁ? ልጅ ቆይ ቻይኖች መስራት የማይችሉት ነገር አለ እንዴ? አንቺ ግን እርግጠኛ ነሽ ቻይኖች ናቸው? ወይል ጠዋት ተደውሎልኝ የሄድኩት ቻይና ኤምባሲ ነው። ግቢው ሲውለበለበ የነበረው ባንዲራ ቻይና ነው። ኦሪየንቴሽን የሰጠኝ ሰውዬ ቻይናዊ ነው። የደሞዜን ፔሮል ሴታፕ ያደረገችልኝ ቻይናዊት ናት። ምን ሆናለች? መስቀለኛ ጥያቄ እየጠየቀች። ሀዊ ቤቢ ሊጠርሽ ቢሞቅ እገጫዋለሁ። እስከዛሬ ለምትገዛቸው ሰዎች ምክንያትሽ መንገድ ላይ መሄዳቸው ብቻ ነበር? ሀዊ መሰለሽ ወልሽ ቤቢ በቺኮች የቤተሰብ አባል ለምትጠይቀው ማንኛውም አይነት መስቀለኛ ጥያቄ ጥሩ ሰው የሚያስብለኝ መልስ ለመመለስ ዝግጁ ነኝ እያለ። ሪሊ አንቺ ደግሞ ከሳሪ ጋር እየኖርሽ ነው። ስለዚህ የሳሪ ጓደኞች ያላቸውን ባህሪ ስለምታውቂ አንቺ ጠይቅ። አንተ ምን ነው የምትጠይቀው? ኖ እኔ ቤቢ መልስ ለማድረግ ነው ራሴ ነው። ሴት ልጅ አታለ ታውቃለህ? በጭራሽ። በየቀኑ ስንት ገርፍሬንዶች አሉክ? 1 ሚሊዮን። ከስንት ሴቶች ጋር ተኝተህ ታውቃለህ? ቨርጂን መቁጠር ካቆም ቆይቻለሁ። ከሴት ልጅ የምትወደው ኳሊቲ ምን ነው? አስተሳሰብ። ገንዘቧን። ስራ ምንድን ነው? አካውንታንት። ሴት አዳኝ። ሰፈር የት ነው? ሩቅ። ጋን። ስንት ልጆች አሉ? ልጅ የለኝም። አልቆጠርኳቸው። የሶስተኛው እግር ርዝመት ስንት ነው? 15 ሴንቲሜትር። ደራሶ ብትሆን አትለካውም ነበር። ሳራም እንደዚህ ህፃን ልጅ ነች ብላ ነው ፈታ ብላ ለታወራ ስትል የተባነነባት። ሳራ በአንድ ቃል ግለጿት ብትባሉ ምን ትላለች? የኔ ቢጤ፣ ጎረቤት፣ ምሳይ፣ ጓደኛዬ። አብዛኛው ጥያቄ ተመለሰልኝ ይመስለኛል። ሽንት ቤት ልግባና የተፈጥሮ ጉዳይን እየተወጣው ልታልሰው። የቀረ ነገር ካለ ስመለስ እንሰራለን። ሽንት ቤት እዛ ነው። እንዴ ምን አይነት አይነት ጣጣሉናት በእናታችሁ። እያንዳንዷ ማሳያት ነገር ላይ የሆነ ችግር አታጣም። የምጠይቀኝን ጥያቄ የምሰጣት መልስ ችግር አለበት። ካልመለስኩላት ራሷ መልስ ሰጥና በፈለገችው መልኩ መጥፎ ሰው ታስመስለኛለች። ሲሪየስሊ 9 ወር ሙሉ እናቷ እንዴት ነው የቻለቻት? እርግጠኛ ነኝ ስትወለድ ማፏጨት ችላ ነው የተወለደችው። እውነቱን ለመናገር ቶሚ ሀብታም ባይሆን ኖሮ ከነህቱ ነበረ ሀዊ የምትነዳው መኪናው ፊት ለፊት ማቆማቸው። ሀይ ቶሚ መቼ በጊዜ ስራ ስለጨረስኩ ሰርፕራይዝ ላደርጋችሁ ነበር አመጣጤ። ተኝተህ ከሆነ ንቃ። ሰርፕራይዝ ባህላችን አይደለም። ሳራ አንድ ያረሳው ጥያቄ አለኝ። ከዩኒቨርሲቲ ወይም ከኮሌጅ ተመርቀሽ? አዎ ከምን አገባሽ ዩኒቨርሲቲ ከወንድምሽ ብር ጋር ገደል ግቡ የሚባል ዲግሪ ሰጥተውኛል። ወንድም ጋር የዛሬ ሴቶች ለገንዘብ እንጂ ለፍቅር እንደማይቀርቡ ነገር ያለ
ሳምንት በጎረቤታሞች